ይሄን እውነት አስኪዩት አላህ በሁለተኛው መንገድ ከወንድ ብቻ ያለ ሴት እናት ሳትኖር ሐዋን ፈጠረ። ሶስተኛው መንገድ ደግሞ የአንደኛውን መንገድ ተቃራኒ ያደረገው። በአንደኛው መንገድ ያለ ወንድ ያለ ሴት ያለ አባት ያለ እናት አደምን ፈጥሮ የነበረው አላህ በዚህ በሶስተኛው መንገድ ደግሞ በሱ ተቃራኒ ምንን አደረገ? ከወንድም ከሴትም ማለትም ከእናትና ከአባት በምድር ላይ ያሉ ሰዎችን በተነ። ከራሳቸው ከአደምና ሐዋ ግንኙነት ማለት ነው። እዛው ሱረቱ ኒሳ ቁጥር 1 ላይ ቀጥሎ ምን ይላል? ወበث منهما رجالا كثيرا ونساء በሁለቱ ግንኙነት በምድር ላይ ብዙ ወንዶችና ሴቶችን የበተነውን ጌታችሁን አላህን ፍሩት ተጠንቀቁት ይላል። ሱረቱል ሁጁራት 49ኛው ሱራ አንቀጽ 13 ላይ እንደዚሁ አንቀጽ 13 ላይ ያ አዩሃ الناس እናንተ ሰዎች ሆይ ኢና ኸለቅናኩም ሚን ዘከር ወኡንሳ እኛ ከወንድና ሴት ግንኙነት ፈጠርናችሁ ነው የሚለው ጌታችን አላህ። ከአደምና ሐዋ በምድር ላይ ያሉ ሰዎችን እንደበተነ ይነግረናል። አሁን ማን ይቀራል ሲባል በአራተኛው የሁለተኛው ተቃራኒ ይቀራል። አንደኛውና ሶስተኛው አደምና እኛ ተቃራኒዎች ሆነን ተገኝተናል። በሁለተኛው መንገድ ከወንድ ብቻ ያለ ሴት እናት ሳትኖር ከአደም የጎን አጥንት ሐዋን